ሰላም ውድ ቤተሰቦቻችን እንደምሰምታችኋል። ከሼልፍ ላይ የተሰኘው ፕሮግራማችን ተጀምሯል። አለምሰገድ አበበ ነኝ። ከሼልፍ ላይ የተሰኘው ፕሮግራማችን ጥናቶች፣ ምርምሮች፣ አዳዲስ ሳይንሳዊ ግኝቶች ላይ ትኩረት አድርጎ የሚቀርብ የቴሌቪዥን ፕሮግራም ነው። ዛሬ በርዕሰ ጉዳያችን ፐርኒያል ራይዝን በተመለከተ ፕሮግራም አዘጋጅተንላችኋል። የፕሮግራማችን ርዕሰ ጉዳዩ ከዚህ በፊት ዶክተር ጌታቸው መላኩ ጋራ ቆይታ ያደረግንበትና የተወያየንበት ነው። ዛሬ ደግሞ በኢትዮጵያ ደረጃ በብሔራዊ የዘር አጽዳቂ ኮሚቴ እየተገመገመ ወደ ገበሬው እንዲወርድ ይሄ የምርምር ውጤት ተግባራዊ እንዲደረግ በማድረግ ሂደት ውስጥ እየተሰራ ይገኛል። የዘር አጽዳቂ ኮሚቴ ሰብሳቢ የሆኑት ፕሮፌሰር ፍሬው መክብብ የዛሬ ፕሮግራሜ እንግዳ ናቸው። ከእሳቸው ጋር ቆይታ እናደርጋለን። አብራችሁ እንድትቆዩ በማክበር ጋብዛለሁ። ፕሮፌሰር እንኳን ተገናኘን። ደጋግመን ተገናኝተናል። እጅግ በጣም አመሰግናለሁ። ጥሩ ስራ እየሰራህ ነው። በርታ። ወር ሰፖርቲቭ ኦፍ አወር ኤፈርትስ። ዛሬም ይህን እድል ስለሰጠኝ እጅግ በጣም አመሰግናለሁ። እንግዲህ አሁን ኢትዮጵያ የተለያዩ የእህል ዘሮች አሏት በምርምር የሚገኙ። እነዚህ በምርምር የሚገኙ በተለያየ የስም ስያሜ ለገበሬው እንዲወርዱ ይደረጋል። ሂደታቸው ራሱን የቻለ ሳይንሳዊ መንገዶችን መከተል ግዴታ ስለሆነ ያንን ተከትሎ ነው የሚወርደው። ያንን ደግሞ በዋናነት ተመራማሪው ተመራምሮ ይሄን አገኘው ሲል እንደገና ደግሞ ይሄ የብሔራዊ የዘር አጽዳቂ ኮሚቴ ወይም ደግሞ በእንግሊዝኛው ናሽናል ቫራይቲ ሪሊዝ ኮሚቴ በጋራ በመሆን ከተለያዩ ተቋማት የተወጣጡ ሳይንቲስቶች፣ የመንግስት ኃላፊዎች የሚመለከታቸው በጋራ ሆነው አይተው ነው የሚወስኑት፣ ፈርመው ነው የሚያወጡት። ከዛ ለገበሬው ይሰጣል፣ ገበሬው ያመርታል፣ ለህብረተሰቡ ጥቅም ይሰጣል። ይሄ ሂደት መቼም ሰፋ ያለ ነው ብዬ ነው የማምነው። መጀመሪያ እንደው እዚህ ጋር ክሊር የሆነ ነገር ብናይ ደስ ይለኛል። ሂደቱን በደንብ አሳጥረህ ገልጸዋል። ሰፋ አድርጎ ለማብራራት የኢትዮጵያ ቫራይቲ ሪሊዝ ፕሮሰስ ዋናው መነሻው የኢትዮጵያ የዘር አዋጅ ነው። የሀገሪቱ የዘር አዋጅ ነው። የሀገሪቱ የዘር አዋጅ ሁሉንም የሲድ ሴክተር የሚነካ አዋጅ ነው። አሁን በአዲሱ በ2023 የወጣው የመጨረሻው የኢትዮጵያ የዘር አዋጅ ነው። በኢትዮጵያ የዘር አዋጅ ውስጥ አንዱ አንቀጽ የኢትዮጵያ ዝርያ ለቀቃ ሂደት ምን መሆን አለበት የሚለውን ገልጿል። እንግዲህ ዝርያ በአንድ ሀገር የግብርና ሴክተር ላይ ትልቅ አስተዋጽኦ ነው ያላቸው። ዝርያ አንድ የተሻሻለ ዝርያ ከ20% እስከ 60% በምርታማነት ላይ ትልቅ አስተዋጽኦ ነው ያለው። ይሄን ለማድረግ ዝርያዎችን ወደ ማህበረሰቡ ለማስገባት መጀመሪያ የሚያስፈልገው ጠንካራ የሆነ የምርምር ፕሮግራም ነው። ጠንካራ የሆነ የምርምር ፕሮግራም ከሌለ ዝርያዎችን ማፍለቅ አስቸጋሪ ነው። ምክንያቱም ያው የዝርያ ምርምር የአካባቢውን ሁኔታ የግድ መፈተሽ አለበት። እንደ መኪና፣ እንደ ሞባይል ሌላ ሀገር አንድ ቴክኖሎጂ ሲመጣ ቀጥታ መጠቀም አንችልም። ስለዚህ ዝርያዎች ሌላ ሀገርም እንኳን ቢሞከሩ በኢትዮጵያ ሁኔታ የግድ መፈተሽ አለባቸው። ያለው ስነ ምህዳር ስለሚለያይ ማለት ነው። ኢንቫይሮንመንታል ኮንቴክስቱን ማረጋገጥ ያስፈልጋል። በአጠቃላይ ኢትዮጵያ ዘመናዊ የዝርያ ለቀቃ ሂደት የጀመረችው ላለፉት 70 ዓመት በግብርና ምርምር ላይ ትልቅ ስራ ተሰርቷል። በሰብልም፣ በእንስሳትም፣ በሌሎችም አካባቢዎች። ነገር ግን እንደ በህግ የወጣው ከ1979 1970ዎቹ መጨረሻ አካባቢ የህግ ማዕቀፍ ወጥቶለት የብሔራዊ ዝርያ አጽዳቂ ኮሚቴ ተቋቁሞ እነዚህ የብሔራዊ ዝርያ አጽዳቂ ኮሚቴ ህጉን ተከትለው ያጸድቃሉ እና ራፍሊ በእያንዳንዱ ክሮፕ ላይ 10 ዝርያ ወጥናል ማለት ነው። ይሄ በአፍሪካ ትልቁ ነው። በአፍሪካ ውስጥ ከፍተኛ ዝርያ በመልቀቅ የኢትዮጵያ የግብርና ሴክተር ወሳኝ ነው። ይህንም ተሞክሮ በተለያየ አፍሪካ ሀገር ጋር ሄደን ሸር ለማድረግ ሞክረናል። የተሻሻለ ስለሆነ ማለት ነው። እና እንግዲህ አንድ ዝርያ ትልቁ ፕሪንሲፕል የተሻሻለ ዘቤስት የሚባል ዝርያ ነው ገበሬው መድረስ ያለበት ነው። ስለዚህ ማንም ከውጭ አምጦ ዝርያ ቀጥታ ወደ ገበሬው ማድረስ አይችልም። ስለዚህ እንግዲህ ዝርያ በኢትዮጵያ ተመራማሪዎችም ዴቨሎፕ ይደረጋል፣ ከውጭም ዝርያ ይመጣል። በኢትዮጵያ ተመራማሪዎች አንድ ዝርያ ወጥቶ ሲፈተሽ የሚያስፈልጉት ሪኳየርመንት እና ከውጭ ሌላ ቦታ የተለቀቀ ዝርያ ኢትዮጵያ ውስጥ መጥቶ ሲለቀቅ ሪኳየርመንቱ ይለያያል።
ኢትዮጵያ ውስጥ አንድ ዝርያ ለማውጣት እንደየሰብሉ አይነት ይለያያል። ለምሳሌ እንደዚህ አመታዊ ሰብሎች የምንላቸው አኑዋል ክሮፕ፣ ሲሪያል ክሮፕስ እንደዚህ ጥራጥሬ የቅባት እህሎች በሚሆንበት ጊዜ እስከ 5 ዓመት ባለው ጊዜ ውስጥ ማውጣት ይቻላል። ረጅም ጊዜ የሚወስዱ እንደ ቡና፣ ፍራፍሬ የመሳሰሉት ደግሞ ከ10 እስከ 15 ዓመት ሊወስዱ ይችላል እና ረጅም ጊዜ ነው የሚወስዱ። ስለዚህ በግብርና ምርምር ውስጥም ከፍተኛ የኢንቨስትመንት ኤሪያ የሚባለው በሰብል ማሻሻያ፣ በእንስሳ ማሻሻያ ላይ የሚደረገው ኢንቨስትመንት ነው እና ለረጅም ጊዜ የተመራማሪዎችን ኮሚትመንት ያስፈልጋል፣ የተቋማት ኮሚትመንት ያስፈልጋል፣ የመንግስትም ኮሚትመንት ያስፈልጋል እና ያው ዝርያ በማውጣት የኢትዮጵያ ለምን ከሌላው አፍሪካ ሀገር የተሻለ የሚባለው በአፍሪካ ውስጥ ከሳውዝ አፍሪካ ውጪ ስትሮንግ የተባለ የግብርና ምርምር ተቋም ያለው ኢትዮጵያ ውስጥ ነው። እኔ ድሉን አግኝቻለሁ ብዙ አፍሪካ ሀገሮችን ለማየት የኢትዮጵያንም ተሞክሮ ሸር ለማድረግ ሞክሬያለሁ። መንግስት ያለችውንም ገንዘብ ይመድባል። በቂ ነው ማለት ሳይሆን ሲድመን የምንለውን ይመደባል እና ስለዚህ 1700 ዝርያዎች ወጥተዋል። እነዚህ ዝርያዎች ያው የሚገመገሙበት የተለያየ መንገድ አለ። ስለዚህ ከኢትዮጵያ በምርምር የተገዙ ዝርያዎች ሪሊዝ ይደረጋሉ ይባላል ለመጀመሪያ ጊዜ ስለሆነ ማለት ነው። ነገር ግን ሌላ ሀገር ሪሊዝ የተደረገ ዝርያ ኢትዮጵያ ሲመጣ ደግሞ ሬጂስተር ይባላል። ሪሊዝ የሚደረጉ ዝርያዎች ቅድም አንተም እንደገለጽከው በብሔራዊ ዝርያ አጽዳቂ ኮሚቴ ነው የሚገመገሙት። የብሔራዊ ዝርያ አጽዳቂ ኮሚቴ ከተለያዩ ምርምር ተቋማት ከፌዴራልም፣ ከሪጅንም፣ ከፕራይቬቱም በሰብል ማሻሻያ፣ በሰብል ጥበቃ፣ በሰብል እንክብካቤ እና በተለያዩ ከሰብል ጋር በተለያዩ ሙያዎች ላይ ከተለያየ ዲሲፕሊን ነው የሚወክሉ። ከተቋም ብቻ ሳይሆን ዩኒቨርሲቲ አለ፣ የፌዴራል ምርምር ተቋም አለ፣ የክልል ግብርና ተቋሞች አሉ። ይሄ በተቋም ደረጃ ነው። በሙያ ደግሞ የሰብል ማሻሻያ ወይም ፕላንት ብሪዲንግ የምንለው፣ የሰብል ጥበቃ የምንለው ክሮፕ ፕሮቴክሽን፣ እንደገና የሰብል እንክብካቤ የምንለው ክሮፕ ማኔጅመንት፣ እንደገና ሶሾ ኢኮኖሚስት ባለሙያዎች ይሄ ገበሬው ይፈልገዋል አይፈልግም፣ የሶሾ ኢኮኖሚ ጥናት የሚያስፈልጉት እነዚህን ያማከረ ነው። ስለዚህ በየዓመቱ ግንቦት ነው የምንሰበሰበው። ስለዚህ ግንቦት ላይ የዝርያ ግምገማ በሚመጣበት ጊዜ የመጀመሪያው ስራ የሚሰራው ምንድነው? አቅራቢ መስሪያ ቤቱ የብሔራዊ ዝርያ አጽዳቂ ኮሚቴ ወይም የኢትዮጵያ ግብርና ባለስልጣን ባዘጋጀው ፎርማት መሰረት አፕሊኬሽን ያስገባል። አፕሊኬሽን ይገባል። አፕሊኬሽኑን መሟላትና አለመሟላቱን የኢትዮጵያ ግብርና ባለስልጣን የዝርያ ለቀቃ ዳይሬክቶሬት ኢቫሉዌት ያደርጋል። የተሟላ መሆኑ ሲያቅ ይሄን ዶክመንት ወስዶ ትክክል ነው ወይስ አይደለም፣ ዝርያው ፐርፎርማንሱ ጥሩ ነው አይደለም ተብሎ በቴክኒካል ኮሚቴ ኢቫሉዌት ይደረጋል። ይሄ ቴክኒካል ኮሚቴ ለምሳሌ ጤፍ ላይ ቢሆን እንደምሳሌ ብንወስድ በጤፍ ላይ አሉ የሚባሉ ሳይንቲስቶች በሀገሪቱ ተፈልገው የፕላንት ብሪደር፣ አግሮኖሚስት፣ የሶሾ ኢኮኖሚስት እና የኤክስቴንሽን እንደ ቲም አቋቁመን ይህን ዶክመንት ኢቫሉዌት አድርጎ ፊልድ ላይ ደግሞ የሚመስለው ምንድን ነው የሚለውን ገምግሙላቸው። ኢንቫይት ሁሉ ያደርጋል ማለት ነው። ኢንቫይት ቴክኒካል ኮሚቴው ይሄዳል፣ ብሪደሩን ይጠይቃል፣ ገበሬውን ይጠይቃል፣ ፐርፎርማንሱ ምን ይመስላል የሚለውን ኢቫሉዌት ያደርጋል። ብሪደሩ ያቀረበው አለ፣ ቴክኒካል ኮሚቴው ደግሞ ኢቫሉዌት አድርጎ ሪፖርት ያቀርባል። ስለዚህ በየዓመቱ በሚደረገው የብሔራዊ ዝርያ አጽዳቂ ኮሚቴ 2 ዶክመንት ነው ኢቫሉዌት የምናደርገው። አንደኛ መጀመሪያ የቀረበውን፣ ሁለተኛ ደግሞ እኛን ወክሎ የተላከው ቴክኒካል ኮሚቴ ሄዶ ኢቫሉዌት ያደርጋል። ሁለቱም ብሪደሩ ያቀረበውም ተቋሙ ያቀረበውና ቴክኒካል ኮሚቴው ያቀረበው አንድ አይነት ከሆነ ዝርያው ቀጥታ ያልፋል። ተቋሙ ያቀረበውና ቴክኒካል ኮሚቴው የሚጣረስ ከሆነ ትክክለኛ የሆነ የሳይንቲፊክ እና ፊሎዞፊካል ዲቤት ይካሄዳል። ስለዚህ ተገምግሞ 3 አይነት ውሳኔዎች ይሰጣሉ። አንደኛ ሪሊዝ ይደረግ የሚል ነው። ሁለተኛ ሪጀክት ይደረግ፣ ሶስተኛ ግን እነዚህ ተሟልተው ደግሞ ኢቫሉዌት ይደረግ፣ ሪፒት ይደረግ ተብሎ ኢቫሉዌት ይደረጋል። ይሄ የሪሊዝ ላይ የሚደረጉት ለመጀመሪያ ጊዜ ሪሊዝ የሚደረጉት ዝርያዎች ነው። ነገር ግን ዝርያን ማውጣት ማጸደቅ እና ኮመርሻላይዝ ማድረግ እጅግ በጣም ኤክስፔንሲቭ ፕሮሰስ ነው። በአንዳንዶቹ የምርምር ሰብሎችም ተመራማሪ አገሪቱ ውስጥ የለንም። በተለይ አሁን ሆርቲካልቸራል ክሮፕ ላይ ስንሄድ ተመራማሪ የለም። ስለዚህ የምናደርገው ምንድነው? ሌላ ሀገር ላይ የጸደቁትን ዝርያዎች እናመጣና ሬጂስተር እናደርጋለን። ይህን ሬጂስተር ስናደርግ ልክ ቅድም እንደ ዝርያ ለቀቀው ኮምፕሊኬትድ የሆነ ፕሮሰስ አይደለም። አንደኛ ስሙን አንቀይርም፣ አይፈቀድም። በኢትዮጵያ የፕላንት ብሪደርስ ራይት የሌላን ዝርያ አገር ስም መቀየር አይቻልም። ሌላ ሀገር ላይ የቀረቡትን ዴታዎችን ወስድና ኢትዮጵያ ውስጥ ለ1 ዓመት ብቻ ኢቫሉዌት እናደርጋለን። ያኔ ሬጂስትሬሽን ይባላል። ስለዚህ ለምሳሌ ኬንያ ውስጥ ሪሊዝ የተደረገ የስንዴ ዝርያ ሊሆን ይችላል።
እነሱ ተጠቅመውበታል፣ ፐርፎርማንሱ ይታወቃል። እኛ ሀገር ይጠቅመናል ካል ሬጂስተር እናደርገዋለናል ማለት ነው። ሬጂስተር አድርገን ከኛ አግሮ ኢኮሎጂ ጋር ያለውን እንትን ይጠናል ማለት ነው። እንግዲህ ይሄ በእነዚህ ሁለት ፕሮሰስ ተከትለን እንግዲህ ቅድም እንዳልኩት ወደ 1700 ዝርያዎች አሉን። እነዚህ ዝርያዎች ከወጡ በኋላ እንግዲህ ቀጥሎ የሚያስፈልገው እነዚህ ዝርያዎችን ገበሬው ጋር ለማድረስ የኤክስቴንሽን ስራ ያስፈልጋል። ሲድ ሴክተሩ ዝርያዎችን አባስቶት መስጠት አለበት። ከዛ በኋላ ያው ቀጣይ የሚባሉ ገበሬው አዶፕት አድርጎ ምርትና ምርታማነቱን ይጨምራል። ኤክስፖርት ሊሆን ይችላል፣ ለሀገር ውስጥ ማርኬት ሊሆን ይችላል። በፉድ ሴኪዩሪቲ በፉድ ሶቨርኒቲ ያላቸው ተጽዕኖ ከፍተኛ ነው። አንዱ እንግዲህ ሁሌ የምንጠየቀው ጥያቄ ዝርያዎች ሪል የተደረጉት ገበሬው ጋር ደርሰዋል ወይስ አልደረሰ የሚባለው ትልቁ ጥያቄ ነው። እኛ በስልጣን የተሰጠን በኢትዮጵያ ግብርና ባለስልጣን በሀገሪቱ የዘር አዋጅ አንድ ዝርያ ያሟላል የሚባለውን መረጃ ከያዘ ሪሊዝ ማድረግ ነው። ከወጣ በኋላ የኛ ኃላፊነት አይደለም። አንዳንዴ ኢንፎርማሊ እንጠይቃለን። ዘንድሮ አንድ ዝርያ አዲስ ዝርያ ስንዴ ላይ ያመጡ የሚቀጥለው ዓመት ያመጣል። ያምና ሁኔታ ደረስክ ብለን እንጠይቃለን። በህግ ግን አንጠየቅም። ዚከልና ነገር ግን አሁን ስንዴ ላይ የመጣው ሪቮሉሽን፣ በቆሎ ላይ የመጣው ሪቮሉሽን፣ ድንች ላይ፣ ቦለቄ ላይ፣ አቮካዶ ላይ የመጣው ኢቮሉሽን ትልቁን ኮንትሪቢዩት ያደረጉት የተሻሻሉ ዝርያዎች ናቸው። ኢትዮጵያ ውስጥ ያሉት የስንዴ ዝርያዎች ብዙዎቹ ዴቨሎፕ የተደረጉ በኢትዮጵያ ነው ቤዚካሊና ዝርያን ገበሬው ጋር ለማዳረስ ትልቅ የሆነ የገቨርንመንት ኢንተርቬንሽን ያስፈልጋል። ምርምር አይፈልግም፣ ዴቨሎፕመንት ነው። ዴቨሎፕመንት ደግሞ ነን ሪሰርችብል ነው ቤዚካሊ። ስለዚህ ዝርያዎች ከወጡ በኋላ የግብርና ምርምር ስራውን ጨርሷል። ዘር አምራቾች ናቸው። ዘር አምራች የግብርና ሚኒስቴር ኤክስቴንሽን ነው ስራውን ማድረግ ያለበት እና እንግዲህ ያው በአንዳንዶቹ ላይ ጠንካራ የምርምር ፕሮግራም አለ። አሁን ስንዴ ላይ ትልቁ የመጣው ለውጥ በስንዴ ላይ አዲስ ዝርያ ስለመጣ አይደለም። ስንዴ ላይ ትልቅ ለውጥ የመጣው መንግስት የስንዴ ጉዳይ የኔ ጉዳይ ነው፣ በሀገሪቱ የምግብ ሉዓላዊነት ላይ ትልቅ አስተዋጽኦ ያደርጋል ብሎ ያሉትን ዝርያዎች ላይ ኢንተርቪው ስላደረገ የዛሬ 3 ዓመት አካባቢ እኮ ይመስለኛል አይደል ወደ $1 ቢሊዮን ያክል ለስንዴ በየዓመቱ እንደምናወጣ ይነገራል። በአጠቃላይ ለ15-16 ዓመት ዳታ ብናይ ፕላስ ኦር ማይነስ $1 ቢሊዮን በዓመት እናወጣለን። በዓመት $1 ቢሊዮን። እሱ ብቻ አይደለም፣ አሁን ብር ማውጣት ብቻ አይደለም። እንደ ሀገር ባይዘው ይሄ የብዙ አፍሪካ ታሪክ ነው። አሁን ብዙ አፍሪካ ሀገሮች ስንዴ ከውጭ ነው የሚያስመጡት ቤዚካሊ። አሁን እኛ በዊት ላይ ባመጣነው እንትን ከዩክሬን እና ከራሽያ ስንዴ ከሚገዙት አገሮች አፍሪካ ሀገሮች ሊስት ውስጥ ወጥተናል። እሱ ብቻ አይደለም፣ በስንዴ በመግዛት የምግብ ሉዓላዊነት ማረጋገጥ እንደ ኢትዮጵያ ላለ ሀገር ውርደት ነው። አቅም አለ። ኢትዮጵያ አፍሪካን መቀለብ ትችላለች። የአፍሪካ ዳቦ ቅርጫት መሆን ትችላለች ቤዚካሊ። እና ስንዴ ላይ የተገኘውን ተሞክሮ አሁን ሌላው ላይ እንዴት እንወስደዋለን? ስንዴ ላይ ያሉን ዝርያዎች መጠቀም የተቻለው መንግስት የልማት ኢንተርቬንሽን ወይም ዴቨሎፕመንት ኢንተርቬንሽን ስላደረገ። ስለዚህ አሁን በቆሎ በፕሮዳክቲቪቲ ከሳውዝ አፍሪካ ቀጥሎ እኛ ሁለተኛ ነው። ድንችም ላይ ብለን እንደዛ ነው። ቦለቄ ላይ ብለንም እንደዛ ነው። ሩዝም ላይ ኤንሶን ሶፎስ እና የዝርያዎች አስተዋጽኦ ከፍተኛ ነው። ነገር ግን ዝርያዎች ወጣው ብዙ ጊዜ የመንግስት ኢንተርቬንሽን ስለማይኖር ሸልፍድ ሆኖ ይቀራል። ስለዚህ አሁን እኔም እንደ ብሔራዊ ዝርያ አጽዳቂ ኮሚቴ እንደው በዚህ ባንተ ፕሮግራም ዛሬም ጋምቤላ ላይ በነበረው ሪፍሌክት አድርጌያለሁ ለክብር ፕሬዚዳንቷ። ትልቁም ሪሊ እንደው ማስተላለፍ የምፈልገው ሜሴጅ ቴክኖሎጂ ኢትዮጵያ ውስጥ አሁን ባሉት ዝርያ ብቻ የኢትዮጵያን ግብርና ሴክተር መቀየር ይቻላል። እነዚህ ቴክኖሎጂዎች ግን መኖራቸውን የሚያውቅ የተወሰነ ብቻ። ለምሳሌ አሁን ላይቭ ስቶክ ሴክተር ላይ ብንሄድ ላይቭ ስቶክ ሴክተር ላይ ትልቅ ሹም የሚዋለው አኒማል ፊድ ነው፣ የከብት መኖ ነው ትልቁ። የከብት መኖ የሚሆኑ ዝርያዎችን ከ90 ዝርያዎች ላይ በጡ ማንም አባስቶ የሚሰጥ የለም። ስለዚህ ቴክኖሎጂው አለ። ከእንግዲህ በኋላ ኢትዮጵያ ውስጥ በሰብል ማሻሻያ ምርምር ባንሰራ አሁን ባሉ ዝርያዎች የኢትዮጵያን አግሪካልቸር ላንድስኬፕ መቀየር ይቻላል። እነዚህን ዝርያዎች ግን ልክ እንደ ስንዴ እንደተደረገው መንግስት ያገባኛል ብሎ ስንዴ እንደተደረገው መንግስት ኢንተርቪን ካደረገ ኢትዮጵያን የፉድ ባስኬት ኦፍ አፍሪካ ማድረግ ይቻላል። በጣም እመለስበታለሁ። ምናልባት የፕራይቬት ጉዳይ ሴክተሩም በዚህ ላይ ትልቅ ኃላፊነትና ሮል ያው መንግስት በዋናነት ፕራይቬታይዝ የሚደረጉ ጃይንት የሆኑ ኢንቨስትመንቶች ላይ የሚሰሩ አካላትን መፍጠር ዋና ዓላማው ነው። ስለዚህ በግብርናው ላይ ትልልቅ ኢንቨስት የሚያደርጉ የሀገራችን ተቋማት እንዳሉም ይታወቃል። ስለዚህ እነሱን በማገዝ የሚፈልገውን ጎል መምታት እንደሚቻል ነው እና እንደው ወደ ፐርኒያል ራይዝ እንምጣና አሁን
ቻይናዎቹ በጣም በዩናን ዩኒቨርሲቲ ውስጥ የሞከሩት ሙከራ ዛሬ በመላ ዓለም ቅድም ፕሮፌሰር ካሳሁን ሲናገሩ የሰማሁት ምንድነው በቃ ከቅርብ ጊዜ ወደዚህ በኢንተርናሽናል ደረጃ ወደ 6 የሚሆኑ ኤክስትራ ኦርዲነሪ የሆኑ ግኝቶች ውስጥ አንዱ ነው አሉ። በዚህ በቅርብ ጊዜ ወደዚህ ከ2019 ወደዚህ ባለው አመታት ውስጥ የተገኘ ትልቅ የሳይንስ ግኝት ነው ፐርኒያል ራይዝ። ምክንያቱም ፐርኒያል ራይዝ ደግሞ ስናየው እንደ ምናልባት ሲቆረጥ የሚያድግ ግንዱ የሚያድግ ዛፍ አይነት ባህሪ ነው ያለው። ልክ የዝሆን ሳርን ብናጭደው መልሶ የማደግ ባህሪ ያለው፣ ቀርካን ብናጭደው መልሶ የማደግ ባህሪ እየበዛ የመሄድ ባህሪ ያለው። ስለዚህ እንደዛ አይነት የምግብ ሰብልን በዛ አይነት ሳይንሳዊ ግኝት ውስጥ ማስገባት ትልቅ ግኝት ነውና እንደው እስኪ እንዴት አዩት? ወደዛ ከመግባቱ በፊት ቅድም እንደው አንተ የጠቀስከውን ኢሹ ማንሳት እፈልጋለሁ። እንደው በኢትዮጵያ ግብርና ሴክተር ውስጥ የግል ተቋማት ያላቸውን ሮል ማየት ይገባል። እንደሚታወቀው መንግስት ያገባኛል የሚላቸው የፉድ ሴኩሪቲ ክሮፕስ አሉ። እነዛ ላይ ፎከስ ማድረግ ያለበት መንግስት ነው። የግልም ተቋማት የራሳቸው ሮል ይኖራቸዋል። ነገር ግን የኢትዮጵያን ግብርና ለወደፊቱ ሞደርናይዝ አድርገን ሰስተነብል ሆኖ ኤክስፖርት ኦሪየንትድ ሆኖ የኢትዮጵያን ምግብ ሉዓላዊነት በቀጣዩ ለማስኬድ ከተባለ የፕራይቬት ሴክተሩ የግድ መምጣት አለበት። ፕራይቬት ሴክተሩ በግል ብቻ ሳይሆን በመንግስትም ተደግፎ ይሄ የግድ መለየት አለበት። ነገር ግን አሁን እንደ ፉድ ሴኩሪቲ የሆኑ ክሮፖች ስንዴ ዴይሊ እያንዳንዱ የኢትዮጵያውያን የሚልበት የመንግስት አጀንዳ ነው። ነገር ግን አሁን ሹገር ኬን ላይ ብንሄድ አስ ኤግዛምፕል፣ አቮካዶ ላይ ብንሄድ፣ ቡና ላይ ብንሄድ፣ እነዚህ ላይ አሁን የመንግስትን ሮል ቀነስ አድርገን አይ ቲንክ የፕራይቬትን ሮል ማስፋት አለብን እና የፕራይቬት አግሪካልቸር ኢንቨስትመንት ኢትዮጵያ ውስጥ በሚፈለገው አይደለም ቤዚካሊ እና መንግስት ሳፖርት ማድረግ አለበት። እኛም አሁን በብሔራዊ ዝርያ ጽዳት ኮሚቴ በፕራይቬት ካምፓኒስ የሚመጡ ብዙ ዝርያዎችን ሪሊዝ አድርገናል፣ ሬጅስተር አድርገናል። ዴቨሎፕመንቱ ብቻ ሳይሆን ቴክኖሎጂውን እያመጡና መንግስት ከፕራይቬት ሴክተሩ ጋር ተባብሮ ሰርቶ የኢትዮጵያን የግብርና ላንድስኬፕ መቀየር አለበት ብዬ አስባለሁ። አሁን ወደ ቋሚ የሩዝ ተክል ላይ ስንሄድ ቅድም እንደጠቀስከው ፕሮፌሰር ካሳሁንም እንዳለው በግብርና ሪሰርች ውስጥ ዘ ኒው ፍሮንቲርስ ኢን አግሪካልቸር ኢኖቬሽንስ ተብሎ ከተጠቀሱ አንዱ ቴክኖሎጂ ነው። ምክንያቱም አሁን በዓለም ላይ አዲስ እይታ አለ። አመታዊ ሰብሎችን ወደ ቋሚ ሰብል የመቀየር ወይም አኑዋል ክሮፖችን ወደ ፐረኒያል ክሮፕስ። አሁን ጥሩ ሳክሰስፉል የተባለው ሩዝ ላይ ነው፣ ግን ሌሎች ክሮፖች ላይም ተሞክሯል። እንደ ኢትዮጵያ እና እንደ ዝርያ ጽዳይ ኮሚቴ ዛሬም ላይ የእኛን ኮንትሪቢሽን አይተሃል። ቋሚ የዝርያ ተክሎች በተለይ ለስሞል ስኬል አፍሪካ ጌም ቼንጂንግ ናቸው ቤዚካሊ እና እንደው በቲዮሬቲካሊ እስከ 8 ዓመት መቆየት ይችላል። አንድ ጊዜ ዘርቶ 8 ዓመት ካልቲቬት ማድረግ ይችላል። 8 ዓመት ስንል በአመት 3 ጊዜ ነው፣ 24 ጊዜ ማለት ነው። ስለዚህ የመጀመሪያው በተለይ ለስሞል ስኬል ፋርመር አንድ ጊዜ ነው የሚዘራው። ከዛ በኋላ በማኔጅመንት ነው። ሁለተኛ ማዳበሪያ ጭማሪውም እየቀነሰ ነው የሚሄደው። ሶስተኛ በኢንቫይሮንመንት ላይ ምክንያቱም አንድ መሬት ደጋግሞ በሚታረስበት ጊዜ ከኢንቫይሮንመንት ቼንጅ ጋር ትልቅ ኮንትሪቢሽን ነው ያለው ቤዚካሊ እና ስለዚህ ያው ከካርቦን ሲኮንስትሬሽን ጋር ካርቦን ሲንክ ጋር ፐረኒያል ክሮፕስ ትልቅ ኮንትሪቢሽን ያላቸው። ሶስተኛና ሞር ኢምፖርታንቱ ግን ቅድም እንደው በፊልድ ላይ ያልተከሰው ክላይሜት ሬዚሊየንት ቴክኖሎጂ ናቸው። ምናልባት የመጀመሪያው ላይ ብታጣ ቆርጣ ሁለተኛውን ሃርቨስት ማድረግ ትችላለህ። ሁለተኛው ላይ ብታጣ ሶስተኛው ጋር ቤዚካሊ አኑዋል ክሮፕ ከሆነ ካጣው አንዴ ነው የምታጣው። ፐረኒያል ክሮፕ ከሆነ ግን ኮንስኩዌንትሊ መሄድ ይችላልና የክላይሜት ሬዚሊየንት ቴክኖሎጂ ነው። ከዚህ በተጨማሪ ግን ፐረኒያል ክሮፕስ ለኢንቫይሮንመንቱ ትልቅ ኮንትሪቢሽን አላቸው። አኑዋል ክሮፕስ ሰስተነብል ቴክኖሎጂ ይባላሉ። ፐረኒያል ክሮፕስ ግን ሰስተነብል ቴክኖሎጂ ናቸው። ስለዚህ አሁን ኢትዮጵያ ውስጥ እስካሁን በራይስ እንግዲህ የተወሰኑ ዝርያዎች ወጥተዋል። በአማካይ ወደ 3 ቶን ፐር ሄክታር ነው የምናገኘው እንደ ሀገር። በአፍሪካም ካለው አማካኝ ምርትና በዓለም ካለው ዝቅተኛ ነው። የኢትዮጵያ የራይስ ፕሮዳክሽን ፖቴንሻል ከፍተኛ ነው። ስለዚህ አሁን የዚህ ፐረኒያል ራይስ መምጣት በኢትዮጵያ የራይስ ፕሮዳክሽን ላይ ትልቅ
ጌም ቼንጂንግ ኮንትሪቢሽን ይኖራል ብለን ነው የምናስበውና የነበረውን ፐርፎርማንስ አይተሃል ዛሬ። ስለዚህ ያው በግብርናው ሴክተር ላይ ረጅም ጊዜ ቆይቻለሁ በማስተማር በምርምር በልማቱም ላይ ጌም ቼንጂንግ ቴክኖሎጂ ከሚባሉት ከጂኤም ቴክኖሎጂ ቀጥሎ አንደኛው ፐረኒያል ራይስ ቴክኖሎጂ ነው። ስለዚህ አሁን ቤቲን ያደረገው ስራ በጣም ጥሩ ነው ብዬ ነው የማስበው፣ መቀጠል አለበት። አሁን እነዚህን ገበሬው ጋር ለማድረስ ሁለት መንገዶች ነው ያለው። አንደኛው ሌላ ሀገር የተለቀቁትን ዝርያዎች ኢትዮጵያ ውስጥ መዝግቦ ቶሎ ብሎ ገበሬው ጋር ማስገባት ነው። ቀጣይ የምርምር በኢትዮጵያ ኮንዲሽን ደግሞ ቀጣይ የምርምር ፕሮግራሞችንም ጎን ለጎን ማስኬድ። ስለዚህ ዝርያዎቹ ከተለቀቁ በኋላ የግድ ማስተዋወቅ ያስፈልጋል። የሲድ ሴክተሩ ዘር አባስቶ ማዘጋጀት አለበት። ቅድም እንደተባለው አሁን የተሞከረው ጋምቤላ ብቻ ነው እና የሩዝ አብቃይ የሚባሉ አካባቢዎች ኢትዮጵያ ውስጥ አሉ። ፎገራ አካባቢ፣ ኦሞራቴ አካባቢ፣ ጂንካ አካባቢ፣ ሳውዝ ዌስተርን ጅማ አካባቢ እነዚህ ላይ ይሞከራሉ። እንግዲህ ባው ቅድምም በሰጠነው ምክር ለቤቲን እነዚህን ዝርያዎች የኢትዮጵያ ዝርያ አጽዳቂ ኮሚቴ ባለው ፖሊሲ መሰረት በእነዚህ አካባቢ ቴስት ተደርገው ህጉን ከተከተሉ የግድ 5 ዓመትም አንጠብቅም። በ1 ዓመት በ2 ዓመት ዴታ እነዚህን ዝርያዎች ሪሊዝ የሚደረጉትንም ሪሊዝ ሬጅስተር የሚደረጉትንም ሬጅስተር እናደርጋለን ብለን እናስባለን። ነገር ግን ይሄ ጌም ቼንጂንግ ነው። ያው አንተም በዚህ ሴክተር ላይ አሴ ኮሚኒኬተር ትቀጥላለህ፣ ለውጥ እናመጣለን ብለን እናስባለን። ነገር ግን የግድ ቅድም እንደተባለው ዝርያው ከወጣ በኋላ ሸልፍ ላይ መቅረት የለበትም። ባለድርሻ አካላቶች ዛሬም ሲናገሩ እንደነበረው ዘሩን አባስቶ ገበሬ ጋር ማድረስ ተገቢ ነው ብዬ አስባለሁ እና ኢትዮጵያ ከውጭ የምታመጣውን ፓርትሊ ሩዝ ኢምፖርትም ሳብስቲቱት እናደርጋለን ብዬ አስባለሁ። ፕሮዳክቲቪቲንም ይጨምራል ብዬ አስባለሁ። እኔ እንደውም ቅድም ከተነገረው ነገር አንዱ ታይም አሁን በቻይና ውስጥ የተሞከረው ሙከራ እዚህ ለመድረስ 5 ወር ያክል ደረጃ ድረስ አሁን እዚህ ጋር የደረሰው የ2 ወር ልዩነት አለው ሳይንቲስቱ ሲናገር ዋና ተመራማሪው ዶክተር ጌታቸው ሲናገር ነበርና እዛ ላይ ይሄ እዚህ ጋር የመጣው እና እንደውም ለየት ያለ ነው የሆነብን አለ። ስለዚህ ምን ማለት ነው? ሞር የኛ ሀገር ይሄ አግሮ ኢኮሎጂው ለዚህ ለፐርኒያል ራይስ በጣም ምቹ ነው ማለት ነው። ምናልባት መነሻውም አፍሪካ ዋይልድ ራይዝ መሆኑንም ምናልባት ተመችቶት የሆነ ወደሚልም ነገር ያመጣልና ምን አዩ እዚህ ላይ? አዎ እውነት ነው። እንግዲህ ከዚህ ጋር በተያያዘ አንዱ ምናልባት ከሌላው አፍሪካ ሀገር ኢትዮጵያን የሚለያት የብዝሃ ሕይወት ሀገር ነች እና ዋይልድ ራይስ ይሄ እንግዲህ ከአፍሪካ የተወሰደ ነው። ፐረኒያሊቲ ወደ ቋሚ ተክል የተቀየረው ከዋይልድ ራይሱ የተወሰደው ጂን ነው። ባይ ዘ ዌይ ከፐረኒያሊቲ ጋር የተያዘው ጂን ብቻ ሳይሆን በሽታን የሚቋቋም ጂንም አብሮ ሄዷል። ስለዚህ አሁን ዩኒቨርሲቲ ኦፍ ዩናን የመጡ ሰዎች እዚህ ላይ ያዩት የዝርያው ፐርፎርማንስ እነሱ ጋር አገር ካለው ቶሎ በመድረስ ብቻ አይደለም በምርታማነቱም ከነሱ ይሻላል ነው ያሉት እና እንዳልከው ያው አንዱ ፓሬንት ላይን ዋይልዱ የተወሰደው ከአፍሪካ ስለሆነ የኢትዮጵያ ኤንቫይሮንመንትም ያው የአፍሪካን ኤንቫይሮንመንት ነው እና የተሻለ ምርትና ምርታማነትን በእነዚህ ዝርያ እናገኛለን ብለው እነሱም ተደንቀዋል። ዩናን ፕሮቪንስ ላይ ከተገኘው የሩዝ ምርታማነት ኢትዮጵያ ውስጥ ይገኛል ነው ፊዚካሊ እነሱ ጋር አሁን ሪፖርት ያደረጉት አለ። ነገር ግን ያው ቅድምም በጥያቄና መልስ በነበረው ሴሽን ውስጥ ዝርያውን ብቻ ሳይሆን ፓኬጅ ኦፍ ቴክኖሎጂም አብሮ መምጣት አለበት። እዚህ ከሜካናይዜሽን ጋር ሃርቨስቲንግ፣ ፕሮሰሲንግ ጋር በተያያዘም አብሮ ቢመጣ ብዙ በዝርያዎች ላይ ልናገኝ የምንችለውን ጥቅም ይጨምራል ብዬ አስባለሁ። ነገር ግን አሁን በዚህ እኔ ማዘጋጅቼ በፈተንኩት ቅድም ሊፍሌት ላይ እንዳየው ኡጋንዳ ላይ ሪሊዝ ተደርጓል፣ ኮት ዲቯር ላይ ሪሊዝ ተደርጓል። ለወደፊቱ በአፍሪካ ስትሮንግ የሆነ የፐረኒያል ራይስ ሪሰርች የሚኖረው ኢትዮጵያ ውስጥ ነው። ይህን ደግሞ የምናየው ትልቅም ተጽዕኖ የሚያመጣው ኢትዮጵያ ውስጥ ነው። ሁለተኛ ግን ስትሮንግ የሆነ የፐረኒያል ራይስም ስታብሊሽ ማድረግ የሚቻለው ኢትዮጵያ ውስጥ ነው ብዬ አስባለሁ እና ይሄ ሁሉም ባለድርሻ አካላት ተባብረው ሞዴል መሆን አለባቸው ብዬ አስባለሁ። ባዮ ኤንድ ኢመርጂንግ ቴክኖሎጂ የመንግስት ተቋም ነው። ሳውዲ ስታር ፕራይቬት ነው። የተሰራው ስራ በሁለቱ ፓርትነርሺፕ ነው። አዎ ቤቲን ሲመጣ ኦልሬዲ ሳውዲ ስታር አግሪካልቸራል ዴቨሎፕመንት አቋሙም ምርምርም ለመስራት ተገቢ ፋሲሊቲ ያለው ተገቢ ኢንቫይሮንመንት አለው። ያንን ተጠቅሟል። ሳውዲ ስታር ደግሞ ከተሞከሩ ዝርያዎች ደግሞ ለሱ የሚመቸውን ይመርጣል። ፊዚካሊና እንደዚህ ያለ ፓርትነርሺፕ መቀጠል አለበት። እንደው ቅድም እንዳልከው በዝርያ ማውጣትና ልማት ላይ የሚወሰደው ጊዜ
እና በኤክስቴንሽን ላይ የሚወሰደው ታይም ምንም አይወዳደር። ቅድም እንዳልከው ነው። ተመራማሪዎች ዝርያ ካወጡ በኋላ ይደክማሉ። ዝርያ ያወጡበትን ጊዜ 1/10ኛውን እንኳን ኤክስቴንሽን ላይ ቢያውሉ ትልቅ ኢምፓክት ያመጣሉ። ስለዚህ ይሄ በእያንዳንዱ ተቋም መሰራት ያለበት አንድ ተመራማሪ ዝርያ ካወጣ በኋላ የታደረስከው ተብሎ መጠየቅ አለበት፣ ኃላፊነት ስላለበት ዝርያውን ገበሬ ማድረስ የሱ ኃላፊነት። ከዚህ በተጨማሪ ግን ተቋሙ ደግሞ ሊሰጠው የሚገባውን ድጋፍ መስጠት አለበት። ኢንዲቪጁዋላይዝ ፐርሰናላይዝ መደረግ ስላለበት እና ያው የኢትዮጵያን ግብርና እንቀይር የምንል ከሆነ ለመንግስት ብቻ የሚተወር ቅድም እንደገለጽከው የፓብሊክ ፕራይቬት ፓርትነርሽፕ ያስፈልጋል። መንግስት የራሱ ኃላፊነት አለበት፣ ፕራይቬት ሴክተሩ የራሱ አለበት። አብረን ተባብረን የኢትዮጵያን ግብርና መቀየር ይችላል። በአጠቃላይ ያው ቅድም ያየነው ጥሩ ፓርትነርሽፕ ነው ብዬ የማስበው። ቤቲን በየቀኑ መምጣት የለበትም። ትረስት ደቨሎፕ አድርጓል ሳውዲ ስታር ላይ። ሳውዲ ስታርም ትረስት እንደተደረጉት የሚያስፈልገውን ዳታ እየሰበሰቡ ነው። ስለዚህ እንደዚህ ያለው ፓርትነርሽፕ በሌላም ኤሪያ መቀጠል አለበት ብዬ አስባለሁ። ግን እንደ ሀገር ጋምቤላን አይተሃል። ጋምቤላ ማለት አግሪካልቸራል ፓራዳይስ ነው። ጋምቤላ ብቻ ካልቲቬት አድርገን ኢትዮጵያን ፉድ ሴኩር ማድረግ እንችላለን። ነገር ግን ያንን ለማድረግ ሳይንስ፣ ቴክኖሎጂ፣ ኢኖቬሽን የግድ ያስፈልጋል። ይህን ሳይንስ፣ ቴክኖሎጂ፣ ኢኖቬሽን ዴቨሎፕ ስናደርግ ፓርትነርሽፕ የግድ ያስፈልገናል። ለእኔ ኢትዮጵያ የምለው በአጠቃላይ ብዙ ሀገሮችንም ስላየሁ ለእኔ ኢትዮጵያ የምለው በፉድ ሲስተም ዴፊኒሽን በገነት ውስጥ ያለ ረሃብተኛ ነው። ማንም ኢትዮጵያዊ ሊራብ አይገባም። ለግብርና በጣም አመች ሀገር ነው ያለን። ጠንካራ ገበሬም ነው ያለን ከሌላው አፍሪካ ሀገር ሲወዳደር። የገበሬ ግን ጠንካራ ሆኖ ሀገሪቱን ሳፖርት እንደሚያደርግ በቴክኖሎጂ ሳፖርት መደረግ አለበት። ስለዚህ ቴክኖሎጂውን ደግሞ ማውጣት የመንግስት ብቻ መሆን የለበት፣ ፓርትነርሽፕ መሆን አለበት። የሀገር ውስጥ ብቻ ሳይሆን ዴቨሎፕመንት ፓርቲ የልማት አጋር ምንላቸው አሉ እንደ ጌትስ ፋውንዴሽን፣ ሌሎችም አይኤምኤፍ፣ ወርልድ ባንክ፣ እንደገና አፍሪካ ዴቨሎፕመንት ባንክ እነሱ የሚሰጡንን ሪሊ በትክክል ከተጠቀም ኢትዮጵያ ፉድ ሴኪውርድ ብቻ ሳይሆን ፉድ ሴቨርን አገር መሆን ትችላለች። እና የጋምቤላን ሪሶርስ አይተህ እኛ ኢትዮጵያን መራብ አለብን የሚለው አይ ቲንክ ለሁላችንም ቁጭት ሊያመጣ የሚችል እንትን ነው ብዬ አስባለሁ። ግን አሁን በቴክኖሎጂ ከታገዘ ጋምቤላን አግሪካልቸራል ፓራዳይዝ ነው በተፈጥሮ። ይህን አግሪካልቸራል ፓራዳይዝ ግን በቴክኖሎጂ ከታገዘ ጋምቤላ ለጋምቤላ ብቻ ሳይሆን ለኢትዮጵያ በቂም ይሆናል ብዬ አስባለሁ። በጣም አድርጌ አመሰግናለሁ ፕሮፌሰር ስለነበረን ቆይታ። እንግዲህ እግዚአብሔር ይስጥልኝ፣ እኔም አመሰግናለሁ። በተመሳሳይ በሌላም ፕሮግራም የምንገናኝ ይመስለናል። ምክንያቱም የፐርኒያል ራይስ ጉዳይ ባለፈው ከዶክተር ጌታቸው መላኩ ጋር ቆይታ አደረግን። አሁን ደግሞ ወደ ቫራይቲ ሪሊዝ በምን መልኩ መሄድ አለብን የሚለው ጉዳይ ነበር ዛሬ ርዕሰ ጉዳይ ያደረግነው። በዚህ ላይ እንግዲህ ሀሳቦትን ሰጥተውናል። እጅግ አድርጌ አመሰግናለሁ። ይቆየን። የዛን ጊዜም ተገኝቼ መስጠት የሚገባኝ በጣም እጅግ አመሰግናለሁ። ውድ ቤተሰቦቻችን ከሼልፍ ላይ የተሰኘው ፕሮግራማችን ዛሬ ትኩረት ያደረገው እና እንግዳ ያደረግናቸው የፐርኒያል ራይዝን ወደ ገበሬው የመልቀቅ ሂደትን በተመለከተ ምን አይነት መንገዶችን መከተል አለብን በሚለው ርዕሰ ጉዳይ የብሔራዊ የዘር አጽዳቂ ኮሚቴ ዋና ሰብሳቢ የሆኑትን ፕሮፌሰር ፍሬው መክብብን የዛሬ ፕሮግራሜ እንግዳ አድርጌያቸው አብረውን ቆይተዋል። እናንተም አብራችሁን ስለነበራችሁ ጊዜያችሁን ስለሰጣችሁን ከልብ አድርጌ አመሰግናለሁ። ሳምንት በሌላ ምርምርና ተመራማሪ እንገናኛለን። እስከዛው ግን መልካም ሳምንት ይሆንላችሁ።